ሰላም ጤና ይስጥልን። እንዴት ናችሁ? እንኳን ወደ ሉሉ እና ማር ዩቲዩብ ቻናል በሰላም መጣችሁ። እኔ የሉሉ እና ማርዬ እናት ነኝ። ሉልዬ እና ማርዬ በኦቲዝም ጥላ ስር የሚገኙ ልጆቼ ናቸው። እንኳን ወደ ቻናላችን መጣችሁ። ያው ቻናላችንን ሰብስክራይብ እያደረጋችሁ ልክ እንደኔ ጠንካራ እናቶችን እያበረታታችሁ ወደዚህ ቻናል ጆይን እንዲያደርጉ እመክራለሁ። ምክንያቱም የእኛ ልጆች በኦቲዝም ጥላ ስር ያሉ ልጆች ከተሰራባቸው በጣም የሚገራርሙ ጂኒየስ የሆኑ ልጆች ናቸው። እንደምታውቁት ዓለም ላይ በጣም ብዙ የስራ እድል የፈጠሩ ሚሊዮነር የሆኑ በጣም ብዙ ሰዎች በኦቲዝም ጥላ ስር ናቸው። ሆኖም ግን እኛ ሀገር ላይ ገና ስላልተሰራበት የእውነት ብዙዎቻችን እየተቀባበልን ካልተወራና ሰው አንደርስታንዲንግ ካልተጨመረ በስተቀር የእኛ ልጆች በጣም እየተጎዱ ነው ያሉት በአሁኑ ሰዓት። ምክንያቱም እኔ ከራሴ ጀምራለሁኝ። እኔ ምን ያህል እንደተጎዳው ምን ያህል እንዳለቀስኩኝ ኦቲዝም አለባቸው ስባል ምን እንደሆነ ራሱ ስለ ኦቲዝም ምንም ግንዛቤው ስላልነበረኝ በጣም ተጎድቼ ነበር እና ምንድን ነው የምለው፣ ምናልባት እኮ በጣም ብዙ እናት እኔ እግዚአብሔር አምላክ አጭር ቀን ነው ባወቅኩኝ፣ በአጭር ቀን ውስጥ ነው እግዚአብሔር ብዙ በሮችን ከፍቶልኝ ልጆቼን ወደ ሴንተር ያስገባሁትና ልጆቼም እዛ ትሪት ተደርገው ጥሩ ደረጃ ላይ የደረሱት በአሁኑ ሰዓት። ሴቷ ልጄ ያው 9 ዓመቷ ነው፣ 3ኛ ክፍል ናት። በትክክል በእድሜዋን ሄደችው። ሎልዬ ግን ገና አሁንም ቤተል ኦቲዝም ሴንተር ይገኛል። ግን በጣም በሚገርም ሁኔታ ተለውጧል። በፊት ላይ ነበር ካካ የሚለው፣ አይ ኮንታክት የለውም። በጣም ነበር የሚሮጠው፣ በጣቱ ነበር የሚሄደው። በጣም ሃይፐር ነበረ፣ በጣም ይናከስ ነበር እና ራሱን በጣም ይጎዳ ነበር። በጣም ራሱን ይደበደባል። በሁለት እጁ ከመሬት ጋር ይጋጫል፣ ከግድግዳ ጋር ይጋጫል። እና እነዛ ሁሉ ነገሮች ምክንያታቸውን እኔ አላውቅም ነበረ። ምክንያቱም ስለ ኦቲዝም ምንም አይነት አዌርነስ ስለሌለ የማውቅበት ሌላ ምንም ምክንያት እንዲኖርም አይችልም። እኔ ሮጦ አዳሪ ነኝ። ልጆቼን ሞላ አልሞላ ያው ታውቃላችሁ፣ የዘንድሮ ኑሮ እንኳን አይደለም ከልጆች ጋር ተፋጠን ልጆቻችንን ሳናገኝም ራሱ ኑሮ አልሞላ ብሎናልና ከልጆቼ ጋር የምገናኝበት ሰዓት በጣም አጭር ነበር እና በአሁኑ ሰዓት ሁላችንም በየቤታችን ከልጆቻችን ጋር የምንገናኝበት ሰዓት በጣም አጭር ነው። እና ምንድን ነው የምለው እኔ ቅዳሜና ወደ ኦቲ ሰርተን ከሰኞ እስከ አርብ ስራ ሰርተን በዛው ክላስ ገብተን የነገ ህይወታቸውን ቢያንስ እኛ ካለፍነው በላይ እኛ ከኖርንበት ህይወት የተሻለ ለልጆቻችን ለማቆየት ሁላችንም እየተጋን ያለንበት ሰዓት ነው እና ይህንን ሰዓት ግን እዛ ጋር ያለውን ትንሿን ቀዳዳ ለመድፈን ቅዳሜና እሑድን እየሰራን ከልጆቻችን ጊዜ ሳንሰጥ ቀርተን ለካስ ትልቅ ቀዳዳ እየከፈትን ያለ ነው። በምንም የማይመለስ ቀዳዳ፣ በምንም የማይደፈን ቀዳዳ እና በጣም ከባድ ጊዜ ነው በአሁኑ ሰዓት ስለ ኦቲዝም። ያው ጥናቱም እንደሚለው ከ4 ልጆች 1 ልጆች ላይ የመከሰት እድሉ በጣም ሰፊ ነው። ስፔሻሊ ደግሞ ቨርቹዋል ኦቲዝም በየቤታችን አለ፣ አውቀነውም ይሁን ሳናውቀውም ይሁን እና ይህን ነገር ለመከላከል የምታለቅስ እናትን አይዞሽ አለሁኝ፣ ከአንቺ የባሰ እኔም ነበርኩኝ። የኔ ታሪክ ያው ብዙዎችን ያጽናናል ብዬ ስላሰብኩኝ ነው ወደዚህ ጆይን ያደረኩትና የኔ ያው 2 ስለሆኑ ሰው አንድ ልጅም ኖሮት አይደለም፣ አንድ ልጅ ስፔሻል ኒድም ኖሮ በጣም ይበሳጫል። ጤነኛ ልጆችም ኖሮት በጣም ይበሳጫል። ስለዚህ ምናልባት ለብዙዎች የእግዚአብሔር መመስገኛ ለሚሆን፣ ለብዙዎች አይን መግለጫ እንድንሆን፣ ለብዙዎች ደግሞ ሶሉሽን መፍጠሪያ እንድንሆን እግዚአብሔር ይርዳን እላለሁ። የእውነት ፈጣሪ ከታከለበት ከኔ ልጆች የተሻሉ በጣም ብዙ ልጆች አሉ። በጣም የሚገራርሙ ጽሁፋቸው የሚያምር ኮንሰንትሬሽናቸው ጥሩ የሆነ ግን ደግሞ ከሴንተር ተመርቀው የት መግባት እንዳለባቸው ሳያውቁ በቃ ቤታቸው የቀሩ እማቃቸው ልጆች አሉና ምንድን ነው መጨረሻቸው የሚለው ነገር ያሳስበኛል። የኔ የወንዱ ልጅ መጨረሻ ያሳስበኛል። የኔ ጉልበቴ ይላለሁኝ። በቃ እኔ አሁን እያደጉ ሲሄዱ እኔ መቼስ እንደዚሁ እንዳለው አልቀርም። ስለዚህ እነሱ አንድ ቀን ወደፊት ሲጨምሩ እኔ አንድ ቀን ወደ እርጅና እየሮጥኩኝ ነው እና ምንድን ነው የምናደርገው እላለሁኝ። በእውነት የሆነ ሶሉሽን ካልተፈጠረ በስተቀር በጣም ከባድ ነው የእኛ ልጆች ላይ እና እግዚአብሔር አምላክ ቢረዳንና የሆነ ኮሚኒቲ ተፈጥሮ እንደው የሚሰማን እኛ ማለት ያው እኛ እንናገራለን፣ አቤት ብሎ የሚሰማን አካል ያው ማነው አቤት ብሎ መጥቶ ሶሉሽን የሚሰጠን ያው እናንጋጥጣለን ወደ ላይ። ግን እግዚአብሔር አምላክ የሆነ ሶሉሽን እንደሚያመጣ ምናለው። ምክንያቱም እነዚህን ልጆች ሲፈጥርልን እነዚህን ልጆች ሲሰጠን ተሳስቶ አይደለም።
እኔ ይሄንን ነው የምለው። የሚሳሳት አምላክ የለኝም እኔ። ስለዚህ ሁላችንም እግዚአብሔር አምላክ ሲሰጠን እነዚህ ልጆች ሲሰራ ለእኛ ስጦታ ብሎ ሲሰጠን ተሳስቶ ወይ ደግሞ የሚጥልበት ቦታ አጥቶ አይደለም እነዚህ ልጆች የሰጠን። እኔ ሁሌ የምላለው እግዚአብሔር አምላክ እኔ ልጆቼ ለመኖሪያዎቼ ምክንያት ናቸው፣ ለመፍሬዎቼ ምክንያት ናቸው፣ ልብ ለማግኛ ምክንያቶቼ ናቸው፣ ለማስተዋያ ምክንያቶቼ ናቸው። የእውነትና እኔ ሪዝን አለው እግዚአብሔር ሲሰጠኝ እኔን ሊያበረታ እኔን ሊያጠነክር ወደ እሱ እንድቀርብ እንደዛ ነው ብዬ ነው የማምነው። ስለዚህ ብዙ ደግሞ እናቶች አሉ ለምን ተሰጠን ብለው፣ ብዙ አባቶች አሉ እንዴት ይሄማ ሊሆን አይችልም፣ በኔ ዘር ሊከሰት አይችልም እንደዚህ አይነት ብለው ከአዌርነስ ማነስ አዌርነሱን ገና ስለሆነ ስላልተሰራበት የግንዛቤ እጥረቱ ብዙ ቤቶች አሉ፣ ብዙ ትዳሮች እየፈረሱ ነው። ብዙ አባት ልጆቹን ጥሎ እየሄደ ነው። ብዙ እናት ልጇን አቅፋ ጉልበቷን አቅፋ ወዴት እንደምትሄድ ግራ የገባበት ዘመን ነው። ስለዚህ ይሄ ነገር መስፋቱ ያችን እናት ያነቃል፣ ያንን አባት ደግሞ ያበረታል። ቢያንስ እንዴ 2ም አለ 3ም አለ እያለ አንድ ልጅ ያለው ወደ ልቦናው ሊመጣ ይችላል። ምክንያቱም እኔ አሁን የቲክቶክ ፔጄ ላይ ስትሄዱ ምንድነው ያደረኩትኝ የልጆቼን ፎቶ ሁሉ ፖስታለሁ። ብዙ ሰው ስለ ኦቲዝም ግንዛቤው ያው ዳውን ሲንድረም ላይ ነው እና ዳውን ሲንድረም እና የእኛ ልጆች በኦቲዝም ጥላ ስር ያሉ ልጆች እና ኦቲስቲክስ ልጆች ይለያያሉ። አሁን የእኛ ልጆች ከባዱ ነገር ሰው አይቶ አይረዳለንም። ቀበጥ ልጆች ነው የሚመስሉት። ይሄ ቤት ውስጥ በጣም አባልጋችሁ ያሳደጋችኋቸው ነው የሚለውን ቃል የማያውቁ ልጆች አድርጎ ነው ሰው የሚያስበው። ስለዚህ እንደ ልባችን ልጆቻችንን ይዘን መውጣት አንችልም። ምክንያቱም የሆነ ነገር ነው። አሁን ለምሳሌ ወንዱ ልጅ ብላችሁ ከለርፉል ነገር ይወዳል። ቀሚስም ቢሆን የሆነች ቀሚስ ከለርፉል ያደረገች ቀሚስ ካየ ወይ ቀሚሷን ይጎትታል፣ ወይ ይቆነጥጣል፣ ወይ ሄዶ ልጥፍ ይላል። ስለዚህ እኔ ልጥፍ ማለቱ ሳይሆን ልጥፍ ካለ በኋላ ቢነክሳትስ ያችን ልጅ የሚለው ነገር ስለሚያስፈራኝ ወደ ሰው እንዲጠጋ አልፈልግም። ስለዚህ ምንድን ነው የማደርገው? እንደዛ ከሰዎች ጋር ኮሚኒኬት እንዲያደርግ ብዙ እንትን አለለም። ምክንያቱም የሆነ ሰዓት ላይ ወይ ቢቆነጥጣቸው ወይ የሆነ ነገር ቢያደርግ ሰው አክሰፕት የማድረግ እንትኑ ገና ነው። ምክንያቱም ፊቱ ላይ የሚታይ ምንም ነገር የለም። ዘንከት ያለ ልጅ ነው፣ ቆንጅዬ ልጅ ነው። ማውራት አለመቻሉን እንኳን አይ ስለማያወራ ነው ብዬ ካላልኩ በስተቀር ሰው ብዙም አንደርስታንድ አያደርጋቸውም። ስለዚህ የእኛ ልጆች ላይ ብዙ ነገር መሰራት አለበት ብዬ ነው ይህንን ቻናል የከፈትኩት። እግዚአብሔር ቢፈቅድ ብዙ ነገር እንሰራለን ብዬ አስባለሁ። ብዙ ወላጆች አሉ የእውነት በጣም ግራ ገብቷቸው በየቤታቸው ልጆቻቸውን ይዘው ቁጭ አሉ። ብዙ ደግሞ ገንዘቡ ኖሯቸው መንገዱን የሚያሳያቸው ያጡ ወላጆች ደግሞ አሉ። ስለዚህ እነዛን ሰዎች እያመጣን ቢችሉ በአካል ቀርበው ኤክስፒሪየንሳቸውን ሼር ቢያደርጉ። ምክንያቱም እኔ የማውቀውን ሌላዋ እናት አታውቅም፣ ሌላዋ እናት የምታውቅ። ምክንያቱም የልጆቻችን ባህሪው ራሱ የኦቲዝም ኬስ ስለሚለያይ የአንዳቸው ከአንዳቸው አይገናኝም። እኔ አሁን የሴቷ ልጄ ባህሪና የወንዱ ልጄ ባህሪ ጭራሽ አይገናኝም። ያንን ነው የምለው። የሴቷ ልጅ ይሄ ወከባ ትወዳለች፣ በርዝዴ ይሄ ሰርፕራይዝ ትወዳለች። በቃ ሰው በጣም ይሄ እንትን ግርግር ነገሮች በፍቅር ትወዳለች እና በጣም ነው የሚናፍቃት። ወንዱ ልጅ ጋር ደግሞ ብትሄዱ ጭራሽ እንደዚህ አይነት ነገር አይወድም። 3 ሰው ጮክ ብሎ ካወራ ጥሎ ነው የሚወጣው። ያንን ቦታ አይወድም። ጆሮን ይይዛል። ገና ከርቀት የሆነ የመኪና ድምፅ፣ የባጃጅ ድምፅ፣ የሆነ ድምፅ የሚረብሸው ለእኛ ያላስተዋል ነው። እሱ ግን በጣም የሚያስተውላቸው ማአት ሊረብሹት የሚችሉ ድምፆች አሉና እነዛ ነገሮችን ሁለቱን አንድ ላይ እንደዚህ አብረው ከአንድ ቦታ እንኳን ከአንድ ማህፀን የወጡ ሁሉ አይመስላችሁም። እና የኦቲዝሙ ኬዝ በጣም ይለያያል። ለዛ ነው እንግዲህ እንደ ዓለም ሳይንሱን መድኃኒት ሊያገኝለት ያልቻለው። ስለዚህ የእያንዳንዳቸው አንዳቸው ላይ የምንሰራው ምግብ አንዳቸው ላይ አይሰራም። አንዳቸውን ሃይፐር የሚያደርጋቸው ምግብ አንዳቸው ላይ ምንም አይነት ነገር ለውጥ አያመጣም። ለአንዳቸው የምንሰጠው ሰፕሊመንት አንዳቸው ላይ ምንም አይነት ነገር ሲያደርጋና ለአንዳቸው ላይ ነው በጣም የሚገርም ለውጦችን እናያለን። እና እዛ ላይ ብንሰራ ብዬ ነው። እግዚአብሔር ቢፈቅድ ፈጣሪ ቢረዳን በዚህ መሀል ደግሞ እኛ አለን አይዟችሁ የሚልም ደግሞ ልናገኝ እንችላለን ብዬ አስባለሁ። ምክንያቱም ጥንካሬን የሚሰጥ እግዚአብሔር ነው፣ ሰዎችንም የሚሰጥ እግዚአብሔር ነው። ምንም ነገር ሳይኖራቸው በጣም የሚገራርሙ ፋሚሊዎች አሉ። ኦቲዝም ኬዝ ያለው ልጅ ሳይኖራቸው እንኳን ስለ ኦቲዝም በጣም ግንዛቤው ያላቸው ሰዎች አሉ። በጣም የሚያዝኑ አይዞሽ በርቺ ከጎንሽ ነን እያሉ ሰፕሊመንት ሁሉ ሳፖርት የሚያደርጉ ለልጆቼ አይዞሽ እንዳንቺ አይነት ጀግና እናቶች በጣም መብዛት አለባቸው። ይሄ አዌርነስ መስፋት አለበት። ምክንያቱም የዛሬ ወጣት የነገ አባት ነው። የዛሬ አባት ልጁን ጥሎ የሚሰደደው ስለ ኦቲዝም ግንዛቤው ስለሌለው ነው። ስለዚህ ይሄን ግንዛቤ
አርዝሚው እባክሽን አስፊው የሚል በጣም ብዙ ጥያቄዎች ስለመጡብኝ ነው። ሰብስክራይብ እያደረጋችሁ ዩቲዩብን ጆይን እያደረጋችሁ ለሌሎች እንዲደርስ እያደረጋችሁ እናንተም ያላችሁን ሀሳብና አስተያየት እየሰጣችሁኝ እንቀጥላለን። በጣም 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 ቴንኪዩ። የሉልዬና ማርዬ እናት ነኝ። ቴንኪዩ ስላዳመጣችሁ።